ሰላም ወገኖቼ፣ ይህ ወርድ ሚዲያ ነው። የእግዚአብሔርን ቃል የምንማማርበት ሚዲያ ነው። ባለፈው በፍጥረት ዓለም ውስጥ ፍጥረትን ስናጠና ቆይተናል። ዛሬ ደግሞ የሰው ዘር በምድር በሚል ርዕስ እናያለን። አዳምና ሔዋን ከገነት ከተባረሩ በኋላ የሰው ዘር በምድር ላይ ቀጥሏል። የሰው ዘር በምድር ላይ ቀጥሎ ምድርን ሲሞላት ሰው ሲበዛ እንመለከታለን። አዳምና ሔዋን ወደዚህ ዓለም ሲባረሩ ወደዚህ ምድር ሲጣሉ ኃጢአትንም ነው ይዘውት የገቡት፣ ክፋትንም ነው ይዘውት የገቡት፣ ተንኮልንም ነው ይዘውት የገቡት። በደልና ኃጢአት በሰው ልብ ውስጥ ሆኖ ወደዚህ ምድር አብሮ መጥቷል። አዳምና ሔዋን የመጀመሪያ ልጃቸውን ቃይልን፣ አቤልንና ሴትን ሲወልዱ ክፋት ደግሞ በሰው ልብ ውስጥ ሆኖ ወደዚህ ምድር መጥቶ ነበርና ቃይል አቤልን እንደገደለው እናያለን። አቤልና ቃየል ለእግዚአብሔር መስዋዕትን ሲያቀርቡ እግዚአብሔር አምላክ ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየልና ወደ መስዋዕቱ ግን አልተመለከተም ነበር። በዚህ ምክንያት ቃየል በአቤል ላይ ተናደደ፣ ቂም ያዘ። ልቡ ጥሩ አልነበረም። ኃጢአት በሰው ልብ ውስጥ ገብቶ ስለነበረ፣ የሰው ልብ አበላሽቶ ስለነበረ የቃየል ልብ የተበላሸ ነበርና በወንድሙ ቀና፣ ወንድሙንም ገደለው ይላል። ስለዚህ መገዳደል ለመጀመሪያ ጊዜ በዚህ ምድር ላይ በሁለቱ ወንድማማቾች በቃየልና በአቤል ጀመረ። ኃጢአት በዚህ ዓለም ላይ ቀጠለ። የሰውም ዘር ቀጠለ፣ ኃጢአትም ቀጠለ። ቃየል አቤልን ገደለ። ይህ እስከ ዛሬ ድረስ ሰው ሰውን ሲገድል ይኖራል። በዚያን ጊዜ በሁለት ወንድማማቾች የጀመረ መገዳደል እስካሁን ድረስ ሰው እየተገዳደለ ይኖራል። የሰው ዘርም ቀጥሏል፣ የሰው መገዳደልም ቀጥሏል፣ ኃጢአትም ቀጥሏል፣ ክፋትም ቀጥሏል። ስለዚህ ኃጢአት በሰው አማካኝነት ወደ ዓለም ገባ። ኃጢአት በሰው ልብና ሕይወት ውስጥ ገባ። እዚህ ምድር ላይ ከሰው ጋር ሰው ሳይስማማ ይኖራል፣ እየተጣላ ይኖራል፣ እየተጋጨ ይኖራል። ትውልድም ቀጥሏል። ሁለተኛው የምንመለከተው እዚህ ምድር ላይ ሰው ዘር ሲቀጥል ሌላም አብሮ የቀጠለ ነገር አለ። ክፍፍል፣ መከፋፈል፣ አለመስማማት፣ መለያየት፣ እሱም እንደዚሁ ቀጠለ። ከኖህ ውሃ ጥፋት በኋላ ሰዎች ተሰብስበው ለስማችን መታሰቢያ የሚሆን የባቢሎንን ግንብ እንገንባ በማለት በአንድነት ተሰበሰቡ ይላል። ያንን ግንብ ለመገንባት ሰዎች አንድ ልብ ነበራቸው፣ አንድ ቋንቋም ያወሩ ነበር፣ ይግባቡ ነበር። ለመታሰቢያችን የሚሆን ስማችንን እናስጠራ ከሰማይ በታች የሚሆን ብለው በልባቸው ትዕቢት የባቢሎንን ግንብ ለመገንባት ተሰበሰቡ ይላል። እግዚአብሔር አምላክ ደግሞ የልባቸውን ሐሳብ፣ የልባቸውን መሻት፣ ልባቸው ውስጥ ያለውን ትዕቢት ተመለከተና ያሰቡትን ከመስራት እንደማይቀሩ እግዚአብሔር ስላወቀ ወረደና ቋንቋቸውን ደበላለቀው ይላል። በዚያን ጊዜ ሰው ከዚያ በፊት አንድ ቋንቋ ነበረው፣ አንድ ሐሳብ ነበረው። ነገር ግን እግዚአብሔር ወርዶ ቋንቋቸውን ሲደበላልቅ የሰው ቋንቋ ሁሉ የተለያየ ሆነ ይላል። አንዱ ሰው አንዱን አይሰማም ነበር፣ መግባባት አይችሉም ነበር። አንዱ የሚያወራውን ሌላው ሰው ሊረዳው አልቻለም። ስለዚህ በዚያን ጊዜ በባቢሎን ግንብ ምክንያት የሰው ቋንቋ ተደበላለቀ። መግባባት ስላልቻሉ ሰዎች በምድር ስፋት ሁሉ ተበተኑ ይላል። በቋንቋ መደበላለቅ ምክንያት ሰዎች በምድር ሁሉ ተበተኑ። የተለያየ ቋንቋ፣ የተለያየ ህዝብ ሆኑ፣ የማይግባቡ ህዝብ ሆኑ። በተለያየ ሀገር እየኖሩ የራሳቸውን ቋንቋ ብቻ እያሳደጉ ከሌላው ጋር የማይመሳሰል ነገር መገንባት ጀመሩ። የቋንቋ አለመግባባት፣ የቋንቋ መብዛት፣ አንዱ ከአንዱ ጋር እንዳይስማማ እግዚአብሔር አምላክ በባቢሎን ግንብ ምክንያት የሰዎችን ቋንቋ ደበላለቀ። መለያየት፣ መከፋፈል ሆነ። ሁሉም የራሱን ቋንቋ እየተናገረ ሰፈር እየያዘ ምድርን ይሞሏት ጀመረ።
የህዝብ መበተን ሆነ። የአንድ ቋንቋ መናገር ወደ ብዙ ቋንቋ ተቀየረ። በዚህ ምክንያት ክፍፍል ሆነ። በዚህ ምክንያት የቋንቋ ክፍፍል፣ የሐሳብ ክፍፍል፣ የህዝብ ክፍፍል በዘፍጥረት ምዕራፍ 11 ላይ በባቢሎን ግንብ ምክንያት ተፈጠረ። ስለዚህ ሰዎች ወደ ተለያየ አገር፣ ወደ ተለያየ ስፍራ የተበተኑ ሆኑ። የተለያየ ህዝብ፣ የተለያየ ቋንቋ ተናጋሪዎች ሆኑ። እንግዲህ እዚህ ላይ አንድ ነገር እንመልከት። በአዳምና በሔዋን ምክንያት ከኤደን ገነት ሰው ተባረረ። በአዳምና በሔዋን ምክንያት ሰው ኃጢአተኛ ሆነ። በአዳምና በሔዋን ምክንያት በሰው ላይ ኃጢአት ልቡን አበላሸው። እንደገና በባቢሎን ግንብ ምክንያት የሰው ቋንቋ የተደበላለቀ ሆነ። አንድ ቋንቋ የሚናገር ህዝብ ብዙ ቋንቋ የሚናገር ሆነ። ምክንያት ከተባለ በባቢሎን ግንብ ምክንያት ስማቸውን ለማስጠራት ለስማቸው መጠሪያ የሚሆን መታሰቢያ የሚሆን ግንብን ለመገንባት በልባቸው ክፋት፣ በልባቸው ትዕቢት፣ በልባቸው ኩራት አስበዋልና እግዚአብሔር አምላክ ቋንቋቸውን ደበላለቀው። በዚህ ምክንያት አሁን ዓለማችን ላይ የምናየው ተቆጥሮ የማያልቅ ብዙ ቋንቋ ተናጋሪ ህዝብ የመጣው በዘፍጥረት ምዕራፍ 11 በባቢሎን ግንብ ምክንያት ነው። እግዚአብሔር ያልፈለገውን፣ እግዚአብሔር ያልፈቀደውን፣ እግዚአብሔር ስሩ ያላለውን ህዝቡ ሊሰራ ስለፈለገ፣ እግዚአብሔር ሳያዝ ሊገነቡ ስለፈለጉ፣ ከእግዚአብሔር ድምፅ ሳይሰሙ እግዚአብሔር ይህንን ስሩ ሳይል ለመስራት ስለፈለጉ፣ በራሳቸው ፈቃድ እግዚአብሔርን ትተው በራሳቸው ሐሳብ ግንብን ለመገንባትና ስማቸውን ለማስጠራት ስለፈለጉ፣ እግዚአብሔር ደግሞ ያንን ስላልፈቀደ ቋንቋቸውን ደበላለቀና ያሰቡትን እንዳይሰሩ ከለከላቸው። ያሰቡትን ፈቃዳቸውን እንዳይፈጽሙ ከለከላቸው። እንግዲህ ከዚህ ነገር ምን እንማራለን? እግዚአብሔርን ባለመታዘዝ ምክንያት አትንኩ የተባለውን በመንካት አትብሉ የተባለውን በመብላት ምክንያት ሰው ከኤደን ገነት ተባረረ። የእግዚአብሔርን ትእዛዝ በመናቅ የጠላትን ሐሳብ በመስማት የዲያብሎስን ሐሳብ የእባብን ምክር በመስማታቸው ምክንያት ከኤደን ገነት ተባረሩ። ኤደንን አጡ። ሁለተኛ ወደዚህ ምድር ተጣሉ። እዚህ ምድር ላይ ደግሞ እየኖሩ እያለ በምድር እየበዙ እያለ እግዚአብሔር ስሩ ያላለውን በመስራት እግዚአብሔር አድርጉ ያላለውን በማድረግ የእግዚአብሔርን ድምፅ ባለመስማት ለራሳቸው ዝና፣ ለራሳቸው ክብር፣ ለራሳቸው ፍቃድ የሚሆንን ግንብ ለመገንባት በአንድነት በተሰበሰቡ ጊዜ እግዚአብሔር በዚህ ስራ አልተደሰተም። እግዚአብሔር ይህን ስራ አልወደደውም። የእግዚአብሔር ሐሳብ አልነበረበትም። ስለዚህ እግዚአብሔር አምላክ ቋንቋቸውን መደበላለቅና በምድር ሁሉ መበተን ፈለገ። በዚህ ምክንያት የሰው ልጅ ቋንቋ ተደበላለቀ። የሰው ልጅ ቋንቋ እርስ በርሱ የማይግባባ ሆነ። ሰው በምድር ሙሉ እንዲበተን ሆነ። የኃጢአት ውጤት። ስለዚህ ቋንቋ የጽድቅ ውጤት ሳይሆን የኃጢአት ውጤት ነው። እግዚአብሔርን ያለመታዘዝ ውጤት ነው። የቋንቋችን መብዛት፣ አንድነት ማጣታችን፣ የአንድ ልብ ሐሳብ እንዳይኖረን የሆነው የበደል የኃጢአት ጉዳይ ነው። ሰው አንድ ሐሳብ እንዳይኖረው፣ እግዚአብሔርን እንዳይሰማ እንዳይታዘዝ ያደረገው የትኛውም ቋንቋ በጽድቅ የመጣ አይደለም። ኃጢአትን፣ በደልን በመስራት ምክንያት የመጣ ነው። ስለዚህ ከዚህ ሁሉ የሚያድነን፣ ከዚህ ሁሉ የሚሰውረን እግዚአብሔርን መስማት፣ እግዚአብሔርን መታዘዝ፣ እግዚአብሔር ስሩ ያለንን መስራት፣ እግዚአብሔር አትስሩ ያለንን አለመስራት፣ እግዚአብሔር አድርጉ ያለንን ማድረግ፣ እግዚአብሔር አታድርጉ ያለንን ደግሞ ካለማድረግ መቆጠብ፣ ከእግዚአብሔር ጋር አብሮ መሆን፣ እግዚአብሔር ሳይለን፣ እግዚአብሔር ሳያዘን፣ እግዚአብሔር ለኛ ቃል ሳያወጣልን ወጥተን የራሳችንን ግንብ ብንገነባ ይፈርሳል።